ስለዚህ መንፈሳዊ ውጊያ የሚጀምረው አየር ላይ የሚበር መሬት ላይ የሚርመሰመስ እባብ ሰብስቦ ከመጣል ከምናምን አይጀምር በጌታ ነው ወይ ነው። ምክንያቱም ፊት ለፊት ያለው ጠላት ቢወድቅም እኩይህ አይደለም። በጌታ ካልሆንክ አትችለው። በጣም ኤጁኬትድ ኢሊኩዌንት ልትሆን ትችላለህ። በጣም ህዝብ ያጨበጭበልህ ልትሆን ትችላለህ። በጌታ ካልሆንክ ሰይጣን አሳይመንቱ ይፍን አይደለም፣ መሳሪያው ነው የሚያደርገው። በስፍራ ደረጃ በጣም ትልቅ ፖዚሽን ሊኖረኝ ይችላል። በጣም አንቱ ልባል ይችላል። በክርስቶስ ካልሆንኩ ሌሊቱን ሙሉ ሲጫወትብኝ ሊያድር ይችላል። በክርስቶስ ከሆንክስ ማንም ላያቅ ይችላል፣ ማንም ላይጨብጥ ይችላል። አንተ ለመጨበጥ ኢቭን ሬዲ ላይሆን ይችላል። መንፈሳዊ ዓለምስ ያቆሃል። ኢትስ አ ትሬኒንግ ዲቮሽን ነው። በየጊዜው ከእግዚአብሔር ቃል ጋር ከጸሎት ጋር ያለ ህብረት ነው ይሄንን የሚያመጣው። የላይኛው ሰውዬ ይደክማል፣ የውስጠኛው ላበርታው ካልክ የውስጠኛው የሚበረታው በመጾም ነው። የውስጠኛው የሚበረታው ረጅም ሰዓት በእግዚአብሔር ፊት በመቅረብ ነው። የውስጠኛውን ላበርታው ካልክ ምንም ጥያቄ የለውም የላይኛው ይደክማል። ሁለቱ እኩል አይበረቱም። ባይዘው የላይኛው ከበረታ የውስጡ ይደክማል። ስለዚህ በጣም መንፈሳዊ ስትሆኑ ዓለማዊ ነገራችሁን እየገደላችሁ ትመጣላችሁ። በጣም ስፒሪቹዋል ስትሆን ወደ እግዚአብሔር ቃል ከተጠጋ የእግዚአብሔር ቃል ሰይፍ ነው። ቁርጥርጥ ነው የሚያደርግ። ቁርጥርጥ ደግሞ አይራራም፣ አያባብልም። በእግዚአብሔር ቃል ፊት እስቲ ገለጦና ቁጭ በል። በጣም ለእግዚአብሔር ቃል ታማኝ ሆናችሁ እስቲ አንብቡት። ትርጉም ሳትይዙ አንብቡት። ብዙ ጊዜ ምንድነው የምናስበውን ይዘን ነው የምንገባው። ለዛ ነው የምናቀው። ክፍሉ ገና ስከፍቱት እንትን የሚለው እንላለን። እስቲ እሱን ትተህ ቁጭ በል። ሰይፍ እንደሆነ ሴንስ ታደርገዋለህ ሲቆርጥህ። አየህ፣ የውስጡን ሰውዬ ያበረታዋል፣ የደጅ የሆነውን ደግሞ እየቆረጠ ይጥለዋል ከላይ። ጸሎት ይሄ ኢትስ ትሬኒንግ በአንድ አዳር አይመጣም። እዚህ ውስጥ መንፈሳዊ እድገት አለ። እዚህ ውስጥ መብሰል አለ። እዚህ ውስጥ ጌታን ወደ መምሰል መሄድ አለ፣ መለወጥ አለ። እዚህ ውስጥ ፓኬጅ ነው። ክብር ለኢየሱስ ይሁን። እነዚህ ነገሮች ደግሞ እንደምታውቁት ነው። በጌታ የሆነን ቀን ጀመር ነው። ይሄው እስከ ዛሬ አላለቀም። ይሄው እስከ ዛሬ አላለቀም። ነገ የሚባል ቀንም ደግሞ ከመጣ ዛሬ ሌሊት ጌታ ካልመጣ እንቀጥላለን እየተሰራን። ብትጨርሱ ባይዘው መሬትም አትቀመጡ ትሄዱ ነበር። ይሄ ሁሉ ልፋት አሮጌውን እየገደሉ አዲሱን ለማምጣት ሰይጣን ግራውንድ የሚያደርገው ባህሪህን ነው። መግደል ያለብህ እሱን ነው። ሰይጣን የሚቀመጠው እኮ ካራክተርህ አካባቢ ስስጎንህን ፈልጎ እኮ ነው የሚመጣው። ተጸልዮ ወጣ ይባላል፣ እንደገና ተመልሶ ይገባል። ተጸልዮ ወጣ ይባላል፣ ተመልሶ ይገባል። ለምን ይመስላል የሚመላለሰው? ግራውንድ አለው። ግራውንድ አለው። አየህ፣ በሚወደው ነገር ይዞታል። ስለዚህ ሄዶ ኮሚት እንዲያደርግ ያደርገዋል። ስለዚህ አሁን መቆየት የሚጠቅም መቆሚያውን ታፈርሰዋል። ግራውንድ አይኖረውም ሲመጣ። የእግዚአብሔር ቃል ይንደዋል፣ ጸሎት ይንደዋል። ጤናማና ንጹህ ህይወት ይኖራል። ይሄ ስፔሲፊክ ነው። የትንሣኤ ኃይል ኢየሱስ ከሞት የተነሳበት ኃይል። ክብር ለኢየሱስ ይሁን። ይሄንን ኃይል ደግሞ ልበሱ ይላል። ምን ለመዋጋት ሲሉ ቁጥር 11 አይደል ያነበብነው? የዲያብሎስን ሽንገላ ወይንም የዲያብሎስን የተንኮል ሥራ ይሄንን መቋቋም እንድትችሉ የዲያብሎስን የተንኮል ሥራ መቋቋም ዲሴፕሽን፣ ሽንገላ። አእምሮአችንን በእግዚአብሔር ቃል ጋርድ ማድረግ አለብን። አእምሮአችንን በእግዚአብሔር ቃል መጠበቅ አለብን። በጣም እንዳንታለል። እውነቴን ነው የምነግራችሁ፣ እንዳንታለል። ብዙ ጊዜ መንፈሳዊ ውጊያ ሲባል ሰው ትዝ የሚለው የ5 ደቂቃ ጸሎት ነው። ትዝ የሚለው የተቃውሞ ጸሎት ነው። እሱ ራሱን የቻለ ጸሎት ውስጥ አለ። መንፈስ ቅዱስ ዳይሬክት ያደርጋል። መንፈስ ቅዱስ ይመራሃል እሱን ለመጸለይ። መንፈሳዊ ውጊያ ግን ብዙ ህይወት ነው፣ ኑሮ ነው፣ አካሄድ ነው፣ ራስን መጠበቅ ነው። ስለዚህ ጳውሎስ የሚላቸው የዲያብሎስን ሽንገላ መቋቋም እንድትችሉ የእግዚአብሔርን የጦር ዕቃ ልበሱ። ስለዚህ ከሌላው በላይ ማለት ነው፣ ከድግምቱ፣ ከሟርቱ፣ ከጥንቆላው፣ ከመተቱ፣ ከምናምኑ በላይ አይሞከርም እያልኳቸው አይደል። ይሞከራል፣ ግን ክርስቲያን ላይ አይሰራም። እኔው መጽሐፍ ቅዱሳዊ ግራውንድ ስላላገኘው ነው። አሁን እንዳልኳችሁ ነው። ብዙ ልምምድ ሪፍሌክት አላረግም። የተጻፈ ቃል ነው የማምነው። ይገርማል እነ እከሌ ይገርማል እኮ እንትን እኮ ይገርማል አይቼ
እኔ ተጻፈ ጥቅስ መጽሐፍ ቅዱስ ማንበብ ፈልጋለሁ። በእግዚአብሔር ቤት የመጨረሻ ባለስልጣን የጠላውን ለመምድ ሳይሆን የእግዚአብሔር ቃል በደንብ አሜን። አይዟችሁ አትፍሩ። ይሄ ቸርች ነው። ሌላ ቦታ ቢሆን ሌላ ነገር፣ ይሄ ቸርች ነው። ይሄ ቸርች ደግሞ የመጨረሻ ባለስልጣን የእግዚአብሔር ቃል። ስለዚህ ለመምዶቻችን በሙሉ ፊልተር የሚደረጉት መጽሐፍ ቅዱስ ላይ ተቀምጠው። አሁን አይደገምባችሁም አይደለም ያልኩት፣ አይሰራባችሁም። ስለዚህ ሰይጣን በዛ መንገድ እንደማያዋጣው ስለሚያውቅ በጣም ብዙ አማኞችን ጥልፍ አድርጎ የሚወስዳቸው በሽንገላ ነው። ብዙ ሰው እኮ እግሩ ቸርች ነው እንጂ ልቡ ዓለም ነው። ተወስዷል እኮ ሽንገላ። እግሩ ቸርች ነው እኮ። መንፈሳዊ አክቲቪቲዎች አይከለክልህም ሽንገላ። መንፈሳዊ አክቲቪቲ አይከለክልም። አክቲቪቲ ህይወትህን ነው የሚነጥቀው እንጂ ሴሪሞኒያል ነገር አይከለክልም። በደጅ ያለውን ልምምድን አይከለክልም። ዝንጥ ብሎ ቸርች መምጣት እኮ አይከለክልም። ህይወትን ነው የሚወስዱ። ፈርዖን ትዝ ይላችኋል? እነ ሙሴ ልንሄድ ነው አሉት። መሄዱን ሂዱ ግን እንዳትርቁ። እንደሱ እኮ አላችሁ ይላል። በጣም አትራቁ። አይ እኛ ልንጸልይ ነው ይገርምሃል አምላካችንን ልናመልክ ሲሉት እንደውም ለእኔም ጸልዩልኝ አላቸው ይላል። ግን ረቃችሁ እንዳትሄዱ ብሎ በረጅም ገመድ ሲይዝ እግዚአብሔር መጣና እንደዚህ ያለው አንመለስም በለዋል። እስቲ አሜን በለ። አይ ግራውንድ አድርጓላ። የግብፅን ካልቸር፣ የግብፅን ጣዖት አምልኮ፣ የግብፅን ምግብ፣ የግብፅን ጦት፣ የግብፅን ከተሞች፣ የግብፅ ንጉሥ፣ የግብፅ አማልክት ነው የሚያውቁት። ግራውንድ አለው። እንዳትሄዱ ሲል ህዝቡ ሙሉ በቃ ያንሂድ ግድ የለም ሙሴ ወደማናውቀው ምድረ በዳ ይዘን ገብተን እዛ ባህር ከሚበላን እዚህ አይሻልም? ኖ አለ እግዚአብሔር። ውጡ። አሜን ነው። ኮምፈርተብል ነገርህን ነው ለቀህ የምትወጣው። ኃጢአት ደግሞ ማለት በጣም አባባይ፣ በጣም ሲነካካ የሚጣፍጥ የሚመስል መርዙ ፊት ለፊት የለማ። አይ በፍላጎት በምቾት በምኞት ውስጥ ባለስስ ጎን በኩል ነው የሚመጣው። በውስጣቸው ፍላጎት አይደልና አዳም ጋር የመጣው። ይህንን ብትበሉ እንደ እግዚአብሔር ትሆናላችሁ ሲላቸው ዋት አሉ። እንደ እግዚአብሔር ነፃ ልታወጣን ነው አሉት። እኛም አብረን እንደ እግዚአብሔር ልንሆን። እግዚአብሔር ግን እውነቱን ነግሯቸዋል። እንዳትበሉ። ብትበሉ አላቸው። ብንበላስ አላሉም እነሱ። ራሱ ነው ጨረሰው። ብትበሉ ሞትን ትሞታላችሁ እኮ አይደለም ካላችሁ፣ በእርግጥ ሞትን ምን ማለት ነው? አይቀየርም። ግን እናንተ ጋር ነው አላቸው። ሰይጣን መጥቶ ገልብጦ ወደ ግራ ነው ያነበበው፣ ያስነበባት። በላች፣ እሱም በላ ይላል መጽሐፍ ቅዱስ። እንደ እግዚአብሔር አይደለም የሆኑት፣ ሞቱ። ከእግዚአብሔር መገኘት ዲፓርት አረጉ። መጽሐፍ ቅዱሳችን ላይ the whole አይደል? መጽሐፍ ቅዱሳችንን ሲስተማቲካሊ ካጠናችሁት እስከ ራእይ ድረስ ካጠናችሁት የእስራኤል ሕዝብ፣ ሶምሶን፣ ይሁዳ፣ ሌሎቹ ካጠናችሁት ረግረግ ብለው የሄዱት በሽንገላ። ድግምት እንደውም በእስራኤል ላይ አይሰራም እኮ አሉ። አስማት በያዕቆብ ላይ አይሆንም እና በድግምት በምናምን የዚህን ሕዝብ ቅጥር አታፈርሰውም አሉ። ታዲያ ምን ላድርግ ሲል ቆነጃጅትን በመካከላቸው ልከ በኃጢአት እንዲወድቁ አድርጋቸው፣ ያኔ አምላካቸው ራሱ ይቃወማቸዋል አለ። በድግምት አትደፍረውም የተባለ ሕዝብ የበለዓም ትምህርት ተብሎ የተጠቀሰልን አዲስ ኪዳን ላይ ተሰበረ በሽንገላ። እንኳን አዲስ ኪዳን በክርስቶስ ኢየሱስ አምኖ በደሙ ተቀድሶ በእግዚአብሔር ቀኝ የተቀመጠ አማኝ ይቅርና በቀደመው ኪዳን የነበረውን ሕዝብ እንኳን በድግምት አልቻሉትም። ጾም ጸሎት የገባ ሕዝብ አይደለም ድግምት አይሰራበትም የተባለው። ሜዳ ላይ ተከማችቶ የተኛ ሕዝብ ነው። እየሄደ እያለ ደክሞት የተኛ ሕዝብ ነው። ከተራራ ላይ እንደዚያ የተውት ድግምት አይሰራበትም የተባለው። ከሽንገላ ራሳችሁን ጠብቁ። ይህንን ሁሌ በነግራችሁ ደስ ይለኝ፣ እንዳንረሳው ማለት ነው። ክብር ለኢየሱስ ይሁን። ምክንያቱም በእኔና በእናንተ ዘመን ያለው ትልቁ ተግዳሮታችን ይሄ ስለሆነ ህይወት ነው አይደለ? እየተቦረቦረ ያለው ብዙ ጊዜ ብዙ ሰው የወደቀ ቀን ነው የምናውቀው እንጂ መውደቅ የጀመረው የወደቀ ቀን አይደለም።
አንድ በጣም የሚያምር ትልቅ በጣም ግሪን የሆነ በጣም ግዙፍ ዛፍ የሆነ ቀን ወድቆ ታገኘዋለህ። ዝቅ ብለህ ስታየው ሆዱ ተቦርቡሮ አልቆ ታየዋለህ። እንደዚህ ዝቅ ብለህ ስታየው ሆዱ ተቦርቡሮ አየወደቀ። የዛን ቀን አይደለም፣ አንዲት ምስጥ ላዩ ላይ ተጣብቃ መብላት የጀመረች ቀን ነው የወደቀው። የዛን ቀን ነው ማራገፍ። ሰምታችሁኛል? የዛን ቀን ነው ማራገፍ። ስለዚህ አንድ የሆነ ነገር ክሮስ ሊያረጋችሁ ሲሞክር ሬዚስት አድርጉት። ማስተናገድ ከጀመራችሁ መሞት የጀመራችሁት የዛን ቀን የጊዜ ጉዳይ ነው እንጂ እየተራባ እኮ ምስጡ እኮ ውስጥ ለውስጥ እኮ መኖሪያውን ይሰራበታል። ኩይሳ ማለት ከዛ የሆነ ቀን ማንም መቶ እንዲህ ሲነካው በአውሎ ነፋስ የማይነቃነቅ ስር ያለው ዛፍ እንዲህ ሲነኩት ይወድቃል ተበልቶ። ሲን እንደዚህ ሽንገላ ደግሞ ሁሌ ቀጥሎ የሚያመጣው ኃጢአት ነው። ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው፣ የሁለተኛ ቀን ልማድ ነው፣ የሶስተኛ ቀን ባህሪ ነው። ሲገባ ቀስ ብሎ ነው የሚጨብጠው። ኮንሱን ኃጢአቱ የተደረገበት ሰሞን አይደለም እኮ የሚመጣው። ከሆነ ከ5 ዓመት በኋላ ሊሆን ይችላል የሚመጣው። ከሆነ ዘመን በኋላ ግን ዘር አይደል። ሲዘራ እንዲህ ነው፣ ሲታጨድ እንዲህ ነው። ሲዘራ ቀላል አይደል፣ እንዲህ ነው። ወደ አንተ አይደለም የምትዘራው። ሲታጨድስ ጽድቅም እንደሱ ነው። ባይዘው ይላል እያለቀስክ ነው የምትዘራው። ስትሰበስበውስ እየዘመርክ እየሳክ። ስለዚህ መጨረሻው ቢያምር ነው ጥሩ። ስለዚህ እንደነዚህ አይነት ነገሮችን ባይዘው ስትከለክሉ ከልባችሁ ከህይወታችሁ ላይ ስትከለክሏቸው በጣም ቀላል እንዳልሆነ አውቃለሁ። ምክንያቱም አጠገባችሁ ያለ ሰው በጣም ብዙ ሰው በእንደነዚህ አይነት መንገዶች ሁሉ ሾርት ከተጠቀሙ አመፅን አድርጎ ኃጢአትን አድርጎ በአናት ላይ ሊበርብ ይችላል። ከዛ አፏጭቶ ሰላም ብሎ ያልፋል። ከዛ ሰይጣንም ይመጣና ይነግራል፣ ምን አንተ እኮ ይልሃል። ከዛ ቤተሰብም መጥቶ ይነግራል፣ መጥቶ ይነግረዋል፣ ቅዱሳንም ይነግረዋል። ምን ሆኜ ነው ትላለህ? ቁጭ ብለህ ብቻህን 5 ዓመት ጠብቀው በአናት ላይ የበረረውን ሰውዬ ተከስክሶ ክንፉ ተሰብሮ ኃጢአት ነው። ሰይጣን ማንንም ሰው ለማክበር ምንም አይሰጥም። ምንም ከሰጠ መጨረሻዋ ሞት ነች። ጌታ ኢየሱስ ክርስቶስ ከነገረን ውጪ ስለ ሰይጣን ማንም ሊያብራራልኝ አይችልም። ሌባው አለ ጌታ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ ስለምንም። እኔ እኮ ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው ቢለን ጥሩ ነበረ። ስለሌላ ስለምንም አይመጣም ብሎ ወደዚህም ዘጋው። ወደዚህ ብቻ ቤት ለመመለስ ሩም ይኖራል። መለሰው ራሱ እንትን እኮ አረገልኝ ስትለው ሰይጣን ሌላ ፕሮግራም የለውም ማለት እና ሊሰርቅ ነው ቀጥሎ፣ ሊያርድ ነው ቀጥሎ። የእንትና ሽቶ የማርያም ሽቶ ኢየሱስ እግር ላይ ተሰብሮ እንትን ሲል ይሁዳ አፉ ምራቅ ሲሞላ ምን ሆነ ነው ብር የምታባክነው ጌታ ኢየሱስ ሆይ ሲል ምንድነው ዝም ብለህ እንደዚህ እግር ላይ የ300 ዲናር ሽቶ ሲደፋ በጸጥ የምትለው ሲል ዝም ብለህ ጴጥሮስን አስብ። የተበላ አይመስልም? የተሸወደ አይመስልም? ጴጥሮስ ጸጥ ብሎ እጁን አጣምሮ ሲል ለዶች አዝኖ አይደለም። ሌባ ነበር ከኮሮጆ ለራሱ ይወስዳል እኮ ነው የሚለው ክፍሉ። የዕለት ሁለት ነው እንዴ የምታውቀው? የይሁዳን አይደለም እኮ ከ3 ዓመት በኋላ ጠብቀው መሲህ ይሸጣል፣ ድነቱን ይሸጠዋል። ኢትስ ኤ ማተር ኦፍ ታይም። የገባ ነገር በጊዜ ካላስወጣው ሎርድ ነው የሚሆንብህ። ምንም ነገር ሲመጣ አባብሎ በእንግድነት ነው የሚመጣው። እግሩን አጣምሮ እንዴት ናችሁ ነው የሚል። ሲቆይስ እግሩን ዘርግቶ አምጣ ይላል። የመጣ ቀን ነው ማባረር። እንግዳ ታቆዩ እያልኩ አይደለም፣ ስለ ኃጢአት ነው እያወራ ያለ። ቤታችሁ ሰው አታስቀምጡ እያልኩ አይደለም። ያስቀምጡ። እኔ በጣም ነው የምወደው እንግዳ። እኔ እንደሱ አይደለም። ግን የኃጢአት ህይወት ላይ የሚመጣ ግን ምንም ነገር ለምን ሰው አይሆንም? አታስገባ ህይወት ላይ ልብ ላይ ኢየሱስ ብቻ። አሜን በሉ እንጂ እንዴ! ኢየሱስ ብቻ። የዚህ ዙፋኗን ሴንትርንትኗን ትሮኗን ኢየሱስ ብቻ። የልባችሁ ዙፋን ይያዝ። ኦኩፓይድ መሆን አለበት ትሮኑ። ባዶ ከሆነ ራስ ልትቀመጥበት ይችላል። መያዝ ዙፋኑ ላይ ተቀማጭ ነበር ይላል እኮ ራዕይ ምዕራፍ 4 ላይ። ባዶ ዙፋን አይደለም እና ቁጭ ብሎበታል አለ እና አላይም አለ ተይዟል።
የልባችንን ዙፋን እግዚአብሔር ይቆጣጠረው። የእግዚአብሔር ቃል የያዘው መንፈስ ቅዱስ ይሙላልን። በእውነት ነው ማለት ሲመጡ የሚመታልን እሱ ነው። አንተ ከያዝከው አትችልም። ይነቅሉሃል፣ ይወስዱብሃል። በስስ ነገር መጥተው ያታልሉሃል። እኛ እንደምታውቁት ነው ልጆች ነን። ልጅ በትንሽ ነገር እኮ ይታለላል። ሲያድግስ የምትታለልበት ነገር ይጨምራል እንጂ መታለል አታቆም። ልጅ በትንሽ ነገር በጣፋጭ ነገር ታታልለዋለህ። ሲያድግስ ሚሊዮን ነገር ኮስት ሊያደርግ ይችላል፣ ይሸውዳል። መታለል አያቆም። ሳይዝ ሲጨምር ሳይዙ እየጨመረ ነው ይመጣው እንጂ ሰይጣን ማታለል አያቆም። እና አንተ ነህ ኮንሽስ መሆን ያለብህ የዲያብሎስን ሽንገላ ቋቋም። አሜን ነው። የኤፌሶን ከተማ ሰዎችማ ሰምተው የተቋቋመው ተቋቁሞ ምናልባት የወደቀ ካለ አላውቅም አልፈዋል። ይሄ ቃል ለእኔና ለእናንተ ነው ዛሬ። ይሄ መልእክት ዛሬ ለእኔና ለእናንተ በዚህ ዘመን በመጨረሻው ዘመን በህይወት ቆመን ደቀ መዛሙርት ነን ኢየሱስ ክርስቶስን እንከተላለን ለምንል ለኛ ዛሬ መልእክት አለው። ይሄ ቃል ከሽንገላ ራሳችሁን ጠብቁ። የምትጠብቁት የሆነ ነገር በመተው ብቻ ሳይሆን በእግዚአብሔር ቃል በመያዝ የሆነ ነገር በቃ አልፈልግም ብለህ አይለቅህም። ቦታውን አስይዘው። አይ ቮይድ እንዲህ ምንድነው ባዶ ከሆነ እንጂ እኛን አይደለም የሚፈልገን አየሩ በሙሉ የሚበረው ሐሳብ በል መንበል ክፋቱ የሚንቀሸቀሸው እኮ አንተን ለመያዝ። ክፍት ካገኘማ ቶሎ ነው የሚይዘው። ስለዚህ በእግዚአብሔር ቃል መዝጋት አለ። አሜን ነው። መንፈሳዊ